መልካም ከጌታ ዘንድ የሆነ ሕያው የሆነ እግዚአብሔርን ቃል በፊት አንተ ለሕይወቴ መልእክት ነው። ላላችሁበት መንገድ ላለው ስፍራ ላለው ዘመን እግዚአብሔር አምላክ በቃሉ ለሕይወቴ የምናገረው ቃል አለ። ይህም አሁን ሰው የለኝም፣ የምረዳኝ የለኝም፣ የሚያግዘኝ የለኝም፣ እኔን ማንም አይረዳኝም፣ የምረዳኝ የለኝም ለምትሉ ሰዎች ዛሬ መልእክት አለ። እግዚአብሔር አምላክ ለሕይወታችሁ ይህንን ቃል ይናገራል። ይህን ቃል ለምትሰሙ ሰዎች እግዚአብሔር አምላክ ቃሉ ካለበት እንደሚያወጣን ልረዳ እንደመጣ ሊያግዝ እንደመጣ እግዚአብሔር አምላክ ሁሉ ጊዜ የምረዳ የሚያግዝ አምላክ እንደሆነ በዚህ ቃል ትረዳለህ። ኢየሱስ ለዘላለም ጌታ። በዚህ ጊዜ የእግዚአብሔር ቃል በትንቢተ ዳንኤል ምዕራፍ 6 ላይ ከቁጥር 19 ጀምሮ ስናነብ እንደዚህ የሚል እግዚአብሔር ቃል እናገኛለን። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖ ወደ አንበሶች ጉድጓድ ሄደ። ወደ ጉድጓድ ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልንም ኢየሱስ ለዘላለም ጌታ የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች አፍ ሊያድን ይችላልን? አለ። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛል፣ በአንተ ፊት ደግሞ ንጉሥ ሆይ አልበደሉምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነሱም አልጎዱኝም። ኢየሱስ ለዘላለም ጌታ። ተመልከቱ፣ ንጉሡ በዚህ ቦታ ላይ የአምላኩን ብቃት ጠይቋል። የዳንኤል አምላክ አብሮት ያለ አምላክ አብሮት ሁሉ ጊዜ ዳንኤል የሚያመልከው ሁሉ ጊዜ ዳንኤል የሚጮህ ሁሉ ጊዜ እግዚአብሔር የሚጠራ እርሱ እግዚአብሔር አምላክ ብቃት እንዳለው ሊያድን ይችላልን ብሎ ጠየቀው። ዳንኤልም ተናገረ፣ ብቃቱን መልስ ሰጠ። እግዚአብሔር እንደሚችል ተናገረ። እግዚአብሔር እንደቻለ ተናገረ። እግዚአብሔር ሰው በሌለበት ሰው ምረዳው የሌለበት የሚያግዘው ጓደኛ በሌለበት ሰው በሌለው ስፍራ ሰው የሚረዳው የሌለበት እግዚአብሔር ግን ሃሌሉያ ልረዳው እንደቻለ ሊያግዘው እንደቻለ ነፃ ሊያወጣው እንደቻለ እንደፈወሰው እንዲያወጣው ብቻውን እግዚአብሔር በሕይወቱ ላይ እንደደረሰለት አወራ። መልአኩን ልኮአል። ብቃቱን ችሎታውን ሊያድን እንደቻለ በእግዚአብሔር እንደዳነ እርሱ እንዳወጣው እርሱ እንደረዳው ነፃ እርሱ እንዳወጣው አወራ። ነፃ እሱ እንዳወጣው አወራ። ብቻውን እንዳላደረ መልአኩን ልኮ የአንበሶችን አፍ ዘጋዋል። ዛሬም ይህን ቃል ለምትሰሙ ሰዎች እግዚአብሔር ተገዳዳሪውን ነፍሰ ገዳዩን እግዚአብሔር አፉን ይዘጋል። እናንተ ሊበላ እናንተ ሊያጠፋ ለተነሳባችሁ እግዚአብሔር አምላክ ሃሌሉያ እግዚአብሔር አምላክ ዛሬም መልእክት አለኝ። እግዚአብሔር ይደርስልሃል። ላለኸው ጭንቀት እግዚአብሔር ይደርስልሃል። ሊያወጣ እግዚአብሔር ይደርስልሃል። ለዳንኤል እንደደረሰለት ዳንኤል እግዚአብሔር እንደደረሰለት እንዳወራ ለዳንኤል እግዚአብሔር እንደደረሰለት ዳንኤልን እሱ ብቻውን እንደረዳው እንዳወራ የምታወራው ነገር በሕይወት ላይ ይሆናል። አምልጥ ማውራት ትጀምራል። ተፈተ ማውራት ትጀምራል። አምልጥ ማውራት ትጀምራል። በኢየሱስ ክርስቶስ አምልጣችሁ ማውራት ትጀምራላችሁ። የአንበሶችን አፍ ዘጋው፣ እነሱም አልጎዱኝም። አትጎዳም በኢየሱስ አይጎዱም በኢየሱስ አትጎዳም አይጎዱም በኢየሱስ አትሰበርም። ቀስቢ አይሰብር። ተስፋ ይመለሳል። ተስፋ ይመለሳል። በኢየሱስ ክርስቶስ አትፈተንም። በፈተና
አትወርቅም፣ አትሞትም በኢየሱስ ስም። አይገሉም፣ አትሞትም በኢየሱስ ስም። ልነሱ ይችላሉ፣ ሊያወሩ ይችላሉ፣ አትሞትም በኢየሱስ ስም። ዳንኤል አለመሞቱን እንዳወራ አትሞትም በኢየሱስ ስም። በኢየሱስ ክርስቶስ ስም አትሰበርም በኢየሱስ ስም። አትሰበርም በክርስቶስ ኢየሱስ። ሕይወት የቀና ሆነ፣ መንገድ የቀና ሆነ፣ ሕይወት ያማረ ሆነ። በኢየሱስ ክርስቶስ ስም ሕይወት ትቀጥላለች፣ ሕይወት ትቀጥላለች በክርስቶስ ኢየሱስ። የዳንኤል ሕይወት እንደቀጠለ አበቃለት ብሎ በቃ ብሎ በጣሉ ስፍራ ላይ ሕይወትን ለማስቀጠል እግዚአብሔር እንደተነሳለን ሕይወትሽ እንዲቀጥል ጸልያለሁ። ሕይወት እንዲቀጥል ጸልያለሁ። ሕይወታችሁ እንዲቀጥል ጸልያለሁ። ሕይወት እንዲቀጥል በክርስቶስ ኢየሱስም ጸልያለሁ። ይቀጥል ሕይወት በክርስቶስ ኢየሱስ። አይዘጋም ምዕራፍሽ አይዘጋም። በኢየሱስ ክርስቶስ ምዕራፍሽ አይዘጋም። በኢየሱስ ምዕራፍ አይዘጋም። ምዕራፍ በክርስቶስ ኢየሱስም አይዘጋም። ይህን መልእክት ተቀበል፣ መልእክቱን ተቀበል። እግዚአብሔር ዛሬ ሕይወት ይቀጥላል፣ ምዕራፍ ይቀጥላል። አላበቃም። ያንተ ነገር ያንቺ ጉዳይ አላበቃም። የሚቀጥል ሕይወት ከፊት ለፊት አለ። መልካም ይሆንልሃል በኢየሱስ ስም። ሻሎም ሃሌሉያ።